ትዳርን ያፈረስኩት እኔ አይደለሁም የገዛ ነውር ነው አስናቀ እንዴ ቅርብላል አይዞ ቲክቶክ እና ምናምን ስታይ ሁሉም ሰው ሐኪም የሆነበት ሁኔታ አለ። በተለይ ከሰውነት ከዳይት ጋርና ከምናምን ጋር በተያያዘ እኔ አርጀንቲናን ነበር የምደግፈው፣ ግን በቀደም ያየ ሰው ሽመልስ ከጭንቅላቴ ነቅሎ ጣለልኝ። አርጀንቲና ስሙ፣ በእናታችሁ ስሙ። ሰላም ሰላም፣ እንዴት ናችሁ? ባላችሁበት ዓለም ዳርቻ ሁሉ ሰላም ፍቅር ይብዛላችሁ ብያለሁ። በቀጥታ ወደ ዛሬ ቪዲዮቻችን እናልፋለን። አብራችሁን ቆዩ። አርጀንቲናን ነበር የምደግፈው፣ ግን በቀደም ያየ ሰው ሽመልስ ከጭንቅላቴ ነቅሎ ጣለልኝ። ዘረኞች ናቸው። በጣም መጥፎች ናቸው። አርጀንቲናቸው በዚህ በሁለተኛው ዓለም ጦርነት የመጨረሻ ዘረኞች ናቸው። ኢትዮጵያ ስትወረር ሁሉ ከመሶሎኒ ከጣሊያን ጎን የተሰለፉ ሰዎች ናቸው እና ረንጆቹ ለዓለም የመጨረሻ የጥፋት መሳሪያ ኒውክሌርን አበርክተዋል። የጥሩ ነገር ፈረንጆች ሰጥተውናል የምለው እኔ ኳስን ነው። ኳስ ማህበራዊ ስፖርት ነው። ከአርጀንቲና ውስጥ ሜሲን አውጥቶ ማየት ነው። ምክንያቱም ሜሲን ለማድነቅ ለመደገፍ እግር ኳስን ማወቅ ብቻ በቂ ነው። ሜሲ ሱፐርማን ነው። በቃ ምንም ማድረግ አይቻልም። እሱን አውጥቶ መደገፍ ይቻላል። ግን አርጀንቲና ካላችሁ ግን እኔ ከድሮ ጀምሮ አትመቸኝ ነገር ሜሲ እንደማንኛውም ሰው ሜሲ ማድነቅ መደገፍ ግዴታችሁ ነው። በቃ እግር ኳስ አዋቂ ስትሆኑ እግር ኳስ ተመልካች ስትሆኑ ሜሲን ማድነቅ የግዴታችሁ ይሆናል። በቃ አንድ ሱፐርማን ሆኗል። ምንም ማድረግ አትችሉም። በቃ ሜሲ ይችላል። አርጀንቲና ግን አትመቸኝ። ሁላችንም እኮ የሆኑ ነገሮች እናጠፋለን፣ ግን የበደሉን ሁሉ ይቅርታ እንደምንልም ስለምንገልጽ በጸሎታችን ቤትዬ አታሳፍረኝም ይቅርታ ጠይቃት ግድል ምን ማለት እንደምችል ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባታል እንዴ እንዴ ቅርብላል በቃ አይዞ አይዞ እንደዚህ አይነት እድሎች እንደዚህ አይነት እድሎችን የምናፈቅ ብዙ ሰዎች አለ እና ሰይፍሻ ሁሌም ነው የምገረምብህ፣ ሁሌም ነው የምደነቅብህ ምን ያህል ጥላቻን፣ ምን ያህል ቂምን፣ ምን ያህል መራራቅንና በደልን በምን ልክ እንዳሳነስከውና እንደቀበርከው አልገባህም። ሰይፍሻ አልገባህም። ምን ያህል አንዲት ብላቴና ሕፃን ልጅ በአባቷ እቅፍ ውስጥ በእናቷ ደስታ ውስጥ እንድትኖር እንዳገዝካት ሰይፍሻ አልገባህም። ይህን እድል በማጣት ብዙዎች ልባቸው ቆስሎ ታሞ ምን ያህል በብዙ ህመም ውስጥ እንደሚሰቃዩ አልገባህም ሰይፍሻ። አንድ እግዚአብሔር አውደ ምሕረት ላይ ቆሞ ወንጌል ገልጦ ከብሉይ ኪዳን ከአዲስ ኪዳን እያጣቀሰ ይቅር ባይነትና ፍቅርን ከሚሰብክ ሰባኪ በላይ አንተ ይቅር ባይነትን በአካል ፍቅርን በተግባር መስማማትንና አብሮነትን እኮ ነው ያሳየን ሰይፍሻ። እና እድሜ ይስጥ ሰይፍሻ። እግዚአብሔር አሁንም ጸጋውን ያብዛልህ፣ ቤትህን ኑሮህን ሁሉ ይጠብቅልህ። አሁንም በዚህ መድረክ ላይ ቂም፣ ጥላቻ፣ መራራቅ ድል የሚነሳበት ፍቅር፣ መተሳሰብና
መታረቅ የሚነግስበት ቲቪ ሾው እንዲሆንልህ ምኞቴ ነው። ሰይፍሻ እግዚአብሔር አብዝቶ ይባርክህ። ይህንን ብዙዎቻችን እናፍቀዋለን። በጣም በርካታና ብዙ ሰዎች እድል አጥተው ተራርቆ የተቀመጡ በጣም በርካታ ሰዎች አሉ። ይህንን እድል አጥተው ሸማግሌ አጥተው እየተፈላለጉ እየተነፋፈቁ መሀል ላይ ቆሞ ግን ሁለቱን የሚያቀርብ ሰው በመጥፋት በጣም ብዙ ሰዎች እየተፈላለጉ ተራርቆ ተቀምጠዋል። ስለዚህ እንዲህ አይነት ሰዎች ያስፈልጋሉ። የምር እንደ ሰይፉ አይነት ሰዎች ያስፈልጋሉ። ሰይፉ ፋንታሁን እነዚህን ወጣቶች ያስታርቃል። በሌላ በኩል ቴዲ አዋሳ ቤት ፖለቲከኞቻችንም ይነታረካሉ። እነዚህ ሁለት ወጣቶች ተኳረፉ እንጂ አልተጣሉ። በድለኸኛል፣ አስቀይመኸኛል፣ እንደዚያም ቢሆን አንተ ትሻለኛለህ፣ እወድሃለሁ፣ አፈቅርሃለሁ ትለዋለች። ግን ማይንገርህ እንድነግርህ ማን ይውሰደኝ ወደ አንተ? በድዬሻለሁ፣ አስቀይሜሻለሁ፣ ይቅርታ እንድልሽ ማን ያገናኝ? ሽማግሌ ማጣት እኮ። በእነዚህ ሁለት ወጣቶች መካከል ሽማግሌ በማጣት ምክንያት ይሄን የመሰለ ፍቅር ልናጣ ነበር ማለት ነው። የሀገራችንም ጉዳይ ይሄ ይመስለኛል። ተኳርፈናል እንጂ አልተጣላንም። ከልብ ይቅርታ የሚል ሰው፣ ከልብ ይቅርታን የሚቀበል ሰው፣ ከዛን የሚያገናኝ ሽማግሌ እጦት ነው። ፖለቲከኞቻችንም እኮ እርስ በርስ ይነጋገራሉ፣ ግን ተኳርፈዋል። ያንን ኩርፊያ የሚያገናኝ ሰው፣ የሚያነጋግር ሰው እጦት ነው። በእንዲህ የሚያገናኝ ሰው እጦት ምክንያት ይሄን የመሰለ ፍቅር ልናጣ ማለት ነው። እና ሰይፉ ፋንታሁን ከሰሞኑ ወከባ፣ ከሰሞኑ ጭቅጭቅ ወተን ወደ እንደዚህ አይነት ፍቅሮች እንድንገባ ስላረከን እናመሰግናለን። እንደ አንተ አይነት ሰው ያብዛልን። እውነት ለመናገር ሽማግሌ ያብዛልን። ይቅርታ የሚል ሰው ያብዛልን። አይከፈልበትም ይቅርታ። በቃ ይቅርታ ከተባለ ከልብ ከሆነ ጥላቻን ያጠፋል፣ መውደድን፣ ፍቅርን ያመጣል። የሚዋደዱ ሰዎች እንዳይራራቁ ያደርጋልና ስላረከው ነገር ሁሉ ምስጋና ይገባሃል። ፖለቲከኞቻችንም ይህንን ፕራክቲስ አርጉት። ሽማግሌዎችም ሽማግሌ ሁኑ፣ ከልብ ሽማግሌ። የሰው መዋደድ የሚያረካችሁ፣ የሰው መለያየት የሚቆጫችሁ ሽማግሌ ብትሆኑ ሀገራችንም እንደዚህ አይነት ፍቅር ይኖራልና ደግሜ ሰይፉ ፋንታሁን ስላረከው ነገር ክብር ይገባሃል፣ ምስጋና ይገባሃል። መሀል ላይ ቆሞ የሚያስታርቅ የሚያስማማ ድልድይ የሚሆን ሰው ጠፋ እንጂ በሀገር ደረጃም መታረቅ መስማማት እንችላለን። ከልባቸው የሚመረቁት፣ ከልባቸው የሚያስታርቁት፣ ከልባቸው የሚያስማሙ ሽማግሌዎች ያስፈልጋሉ። እናም በሀገር ደረጃ በፖለቲከኞቻችን መካከል እየተፈጠረ ያለው ችግሮቻችንን ሽማግሌ ካገኘን መፍታት እንችላለን። የእውነት ይቻላል። እውነተኛውን ሽማግሌ መሀል ላይ ቆሞ የሚያስታርቅ ድልድይ የሚሆን ሰው ካለ ፖለቲከኞቻችን በሀገር ደረጃ ፖለቲከኞቻችንን መስማማት ይችላሉ፣ መታረቅ ይችላሉ። ኩርፊያ ነው እንጂ ጥላቻ አይደለም። እንደ ጥላቻ ይታያለን ነገር መቅረፍ እንችላለን። ማስታረቅና ማስማማት ይቻላል ነውና፣ አዎ እውነት ነው። እንደ ሰይፉ አይነት ሽማግሌም በሀገር ደረጃ ያስፈልገናል። አለህ ትዳርን ያፈረስኩት እኔ አይደለሁም፣ የገዛ ነው ወረ ነው አባትና አባወራ ዛሬ ማን ጠቁሞት በጊዜ ወደ ቤቱ ገቡ? ፈቸም ይሄ አንተ ጉዳይ አይደለም። አይቆጡ እንጂ ፋዘር። ለነገሩ እዛ ያስቀመጥኳት ውሽማ የጠፍታብኝ መጣ ወደ ማለት ቢከብድም አልፈርድም። አንተ ውሻ አጋሰስ ያልኩህን ግን በትክክል ሰምተኸኛል። ደግሞ አንድ ነገር ልንገርህ፣ ልጅቷን ማንም ሌላ ሰው አላባረራትም። እኔ ራሴ ነኝ። ወላፍ በአንተ ቤት ወሬ ለቃቅመህ መጥተህ ከሚስቴ ጋር ልታጣላኝ ነው አይደለም? ወሬ አይደለም፣ ይሄ እውነት ነው። ወሬ ነው ወሬ። ይህን ወሬ ለቃቃሚ ምላስን ደግሞ በጥስልሃለሁ። ምን እያደረግሽ ነው? ምንም እያደረግኩ አይደለም። ምን በቢላ አስፈራርተሽ ይህንን ውሸታም ባለጌ ልጅሽ እንዳልቀጣ ልታደርጊኝ ነው? ምንም ውሸት የለውም። እያንዳንዱ የተናገረው ነገር እውነት ነው። ከሀ እስከ ፐ ጠንቅቄ አውቀዋለሁ። ደስ አለህ? ደስ አለህ? ሚስቴን የሆነ ያልሆነ ነገር ነግረህ ቤቴን ስላፈረስከው ደስ አለህ? ትዳርን ያፈረስኩት እኔ አይደለሁም፣ የገዛ ነው ወረ ነው። አስናቀ እረፍ፣ እረፍ። አንሶ
አልዞርም። የትም አልሄድም። ይሄው ግደለኝ፣ ቆሜልሃለሁ፣ ግደለኝ። ዞር በይ ከፊቴ። ቤቱን ድብልቅልቁን አውጣው። ከዚህ በኋላ የምጨነቅለት ትዳርም ሆነ ቤት የለኝም። ድብልቅልቁን አውጣው። ይሄው ግደለኝ፣ ግደለኝ። አንተ ምንም ሰባራ ሳንቲም ሳይኖር እንዳሻ የምትበትነው ሀብትና ንብረት የሷ ሆነው በገዛ ቤቷ እኮ አሽከር አድርገን የምታኖራት። ዛሬ ግን በቅቶኛል፣ ዛሬ ግን መርዶኛል። ይሄው ግደለኝ። እኔን ግደልና ከኔ የሚተርፍ ጉልበት ካለ ልጄን ትገለዋለህ። ግደለኝ አስናቀ። ደግሞ አንድ ነገር ልንገርህ አይደለ? ከዚህ በኋላ ልጄን አንድ ነገር አደርገዋለሁ ብትል እስከ ዛሬ ድረስ በሆዲያ ምቄ ያስቀመጥኩትን ሚስጥር ሁሉ በአደባባይ ያወጣልሃለሁ። ጸደይ ሁሉንም ነገር ነግራኛለች። ስለአንተ የሚያመለክቱ ብዙ ነውሮችን ነግራኛለች። ልጅቷ ያለችበትን ቦታ የማቅ ብቸኛ ሰው እኔ ነኝ። እንደ አስፈላጊነቱ ደግሞ ጠርቼ ላስመሰክርብህ እንደምችል ደግሞ አትዘንጋ። ዋው! ሰው ለሰው ድራማ ያያችሁት? የእውነት እስከ ዛሬ እኔ በግሌ እንደ ሰው ለሰው ድራማ በውስጥ የቀረ ድራማ የለም። የምር ሰው ለሰው ድራማ ካራክተሩ አሰናቃል። እንዴት ነው የምትረሱት? እንዴት ነው? ሰው ለሰው ድራማ ያላያችሁ ሰዎች የምር አምልጧችኋል። የሚገርም ድራማ። ሰው ለሰው ድራማ ያያችሁ ሰዎች ታስታውሳላችሁ የአስናቀን ካራክተር እንዴት ምን አይነት ጨካኝ ካራክተር እንደሆነ። እስኪ ሰው ለሰው ድራማ ብላችሁ እዩት። እስኪ ያላያችሁ ሰዎች፣ ያያችሁ ሰዎች ታስታውሳላችሁ ብዬ ነውና ለትውስታ ነው። የሰለሞን ኃላፊነት ፊንቴክ ውስጥ ምንድን ነው? ውሉ ምንድን ነው? ማስታወቂያ መስራት አለቀ። እኔ የምፈልገው ውላችንም አለ። እኔ የምፈልገው መኪና ይዣለሁ። እኔ በዛ ሰዓት ኬክስ መኪና አለኝ 3.5 ሚሊዮን ብር ያወጣል። እሱን መኪና ሰጠው። ትልቁ ማስታወቂያ አይደለ እንዴ? ያ በሰዓቱ 5 ሚሊዮን ነበር። የመጀመሪያው ቢዋይዲ 5 ሚሊዮን ብር ነበር። እሱን መኪና ነው የተቀበልኩት። በቃ አለቀ። በመሀል የ1 ሚሊዮን ብር ምናምን ነው ልዩነቱ። ይሄን ያደረኩት ሌላ ነገር የለም። ማገልገል ግን እንዳለብኝ ይሰማኝ ነበር። እያገለገልኩም ነበር። ድንገት የሆነ ቀን በቃ ትገባለህ ስትባል ህግ ነው። ከህግ በላይ ልትሆን አትችልም። ትገባለህ፣ ትጠብቃለህ። ለምን ተጠረጠርኩ አትልም። ምክንያቱም በህግ ጥላ ስር ናት። እውነቱ ግን ይወጣል። የእውነት እውነት አለ። እኔ ማዝነው ምን መሰለህ፣ አሁን እነዚህ ወንድሞቼ እዚህ ሶሻል ሚዲያ ላይ ያሉ በእውነት የሆነ ቀን ግን የሚቆነጥጥ ህሊና ይኖራቸው ይሆን እላለሁ። በእውነት ነው ማዝነው። የሚያበላሹት ብዙ ነገር ነው። በጣም ብዙ ነገር ያበላሻሉ። እና አርቲስቶች ብለው ደግሞ ሲያወሩ አርቲስት የጋራ ስም ነው። አየው፣ የጋራ ስምን እኮ ነው የሚያበላሹት። አርቲስት ሲባል እኛ ብቻ ነበር፣ ሌሎቹም መነሳት ነበረባቸው። አርቲስቶች 98 ቢሊዮን ብር ዋት የጋራ ስም እኮ ነው። የትኛው ነው አርቲስት? አርቲስት ሰዓሊው አርቲስት ነው፣ ሙዚቀኛው አርቲስት ነው፣ ተዋናዩ አርቲስት ነው፣ ደራሲው አርቲስት ነው። አርቲስት የጋራ ስም ነው። ይህን እኮ ነው እያነሱ ያሉት። ይህን እንኳን አይተውታል። ለምን መሰለ? እኔ ያኛው ጀኔሬሽን ስለሚያሳዝነኝ ነው። ህፃናቱ አርቲስትን በጋራ ሌላ ስዕል እንዲሰጡት እያደረጉ ነው። በዚህ ውስጥ አይደለም መሄድ ያለብን። እውነት አይደለም የሆነ ሳንቲም ስለምናገኝ ዳቦ ስለምንበላበት አይደለም። በአንድ በኩል እደሰታለሁ የእነሱ እራትና ቁርስ መሆኔ፣ በእኔ እየበሉ ነው የእውነት። ምክንያቱም ለሰው አስባለሁ፣ ሰው ነኝ። ሲበሉ ሳይ ደስ ይለኛል። በእኔ ሲለብሱ ሳይ አያለሁ። ከትናንት ዛሬ የተሻለ ፊት አያይባቸዋለሁ። በእኔ ነው። እዚህ ጋር እኮ ነው አሁን ትልቁ ነገር። እዚህ ጋር እኮ ነው አሁን እያለ ያለው ሰው አጭበረብራችሁ አይደለም፣ የተጭበረበረና ሌባ ነው ድርጅቱ። ሰውን ሲያታልል ነበረ፣ ተባበራችሁ ነው። ትብብሩ ደግሞ ማስታወቂያ መስራት ነው። አሁን ሶል ስለነበረው እኔ ማስታወቂያ ነው የሰራው አለ እና ትልቁ እኮ ማስታወቂያ ነው። ሰው እኮ እዛ ውስጥ የገባው በማስታወቂያ ነው። ሰው እኮ ታለው እዛ ውስጥ የገባ እኮ የእናንተን ማስታወቂያ አይቶ ነው። ድርጅቱም አይቷል። እናንተ በህዝብ ዘንድ ያላችሁን ተቀባይነት አይቶ ነው ይሄንን ተንኮል የሰራው። ፊንቴክ የሰራው ስራ እናንተ ተጠቅሞ ነው ሰውን ያታለለ ነው። ነጥቡ እሱ ነው። ለዚህ ድርጅት ደግሞ የህዝቡ እንድታላል ደግሞ እናንተ ደግሞ የድርሻችሁን አበርክታችኋል። የድርሻችሁን ተወጥታችኋል። የድርሻችሁን ተወጥታችኋል። ሰው እንዲታለል አድርጋችኋል ነው እንጂ እኮ አጭበረበራችሁ፣ ዘረፋችሁ አይደለም፣ ተባበራችሁ ነው።
መንግስትም በዚህ ነው የጠየቃቸው። በይዞ ማስታወቂያ በመስራትና ህዝቡን በማታለል ነው የሚለው አንዱ ክስ። ስለዚህ ከዛ አንገር ነው ህዝቡን ማየት አለባችሁ እንጂ ህዝብ ላይ መፍረድ የለባችሁ። ከድርጅቱ ጋር ወዳችሁ እኛን አታለላችሁ እያላችሁ ነው። እናንተ ደግሞ ድርጅቱ ላይ ነው ጣታችሁ መቀሰር ያለባችሁ እንጂ ህዝብ ላይ አይደለም። አታላችሁን ከህዝብ ጋር አጣላችሁን ማለት አለባችሁ ድርጅቱን ነው፣ ፊንቴክን ነው። ስለዚህ ተረዱት፣ ህዝቡን በዚህ አንገል ተረዱት እንጂ በዚህ በእናንተ በምታዩት መንገድ አይደለም ህዝቡ እያያለው። ቲክቶክ እና ምናምን ስታይ ሁሉም ሰው ሐኪም የሆነበት ሁኔታ አለ። በተለይ ከሰውነት ድድ ከዳይት ጋር እና ከምናምን ጋር በተያያዘ በጣም ብዙ ሐኪሞች ስፔሻሊስቶች ምንም የማያውቁ ቲክቶክ ላይ እንደዚሁ ተሰልፈው ሰውነትሽን ለመቀነስ ከፈለግሽ የሚከተለውን ቪዲዮ እዩ። በቀን አንድ ጊዜ ምግብ ትበላና ከዛ በኋላ ምግብ ከበላ ከ3 ሰዓት በኋላ ውሃ ትጠጣለህ። ከዛ በኋላ በነጋታው ነው በላው ይችላል። እሱ ጥሩ ነው ለኢኮኖሚ ይደፋሻል። ሰውየው የሆነ አንቺ እንትን የምትይው ነው። አይኛ ተስማምቶናል። ስጋ መብላት እንደሚያከሳ ታውቁ ኖሯል ይሻል። እሱን አይተሽ ሲጨርሺ ስጋ መብላት የሚያመጣቸውን ጉዳቶች ልንገራችሁ ምናምን ሲልሽ በጭንቀት አሁን መጀመሪያ ውፍረት አልነበር ችግርሽ፣ አሁን ደግሞ የአእምሮ ችግር ውስጥ ትገባለሽ። ሁለተኛ ችግር ትጨምራለሽ። አካላዊም አእምሮአዊም ጤንነት ይናገር። ያ በጣም በዚህ አጋጣሚ እነዚህ ሰዎች ከልክሉልኝ። በተለይ ምግብ ላይ የሐኪም አይነት የቆዳና የምግብ ሐኪም ቲክቶክ ላይ ማለት በቃ ኖርማሊ እኮ ወደ ዥንጉርጉር ትይዣለሽ። እነሱን ተከተለሽ ብትቀቢ እኮ ተልባ ተቀብተሽ አቮካዶ አድርጊበት ይችላል። እሱን አድርገሽ ጨርሽ ደግሞ አቮካዶ ፊታችን ላይ ጉድ ነው የሚያመጣው ይችላል። አድርገሽ ታጥበሻል፣ ጉድ አቮካዶ ጉድ ይላላጣል ይችላል። ደግሞ እሱን ደግሞ የዘይቱ አይነት ሰምቼው ማለት ነው የወይራና ምንድን ነው የሆነ ካስተር በኮኮናት አድርጋችሁ ይልሻል። ከየትስ ነው የሚመጣው? በማህበራዊ ሚዲያ ላይ እንግዲህ የምታውቁት ስፔሻሊ በዚህ በሕክምና ዘርፍ የትኛው ነው የተማረው፣ የትኛው ነው ያወቀው፣ የትኛው ባለሙያ ለማለት በጣም ይቸግራችኋል። አንዳንዴ አንዱ አድርጎ ያላችሁን አንዱ አታድርጉ ይላችኋል። አንዱ ያዘዛችሁን አንዱ ያፈርስባችኋል። በሕክምና ዘርፍ ደግሞ የሚዋጡ የሚጠጡ ነገሮች ደግሞ በጣም ጎጂ ናቸው። ትልቁ እሱ ነው። ትልቁ ደግሞ መታወቅ ያለበት ምንድነው ለጤና አደገኛ ነው። በጣም ጥንቃቄ ያስፈልጋል። ሕክምና ለዚህ ነው በጣም በተጠንቀቅ የሚታየው። በጣም ግራ የገባ ነውና ጥንቃቄ ያስፈልጋል። ከወራት በፊት በሰራሁት አንድ ቪዲዮ በዜጎችና በመንግስት መሃል በአሁኑ ወቅት ምንም አይነት የነርቭ ግንኙነት ወይም መደማመጥ የለም ብዬ ነበር። ህዝብ ኧረ ገቢ ሊያኖረኝ አልቻለም ይላል። መንግስት በምላሹ እንደውም አዲስ ግብር መጨመር አለብኝ ይላል። ህዝብ ኧረ ከተማችን ከታሪካዊ ስሪቷ እስከ ማህበረሰቡ እየተበጣጠሰች ነው ይላል። መንግስት ደግሞ በምላሹ ኖ እናንተ መረዳት ስለማትችሉ ነው እንጂ ኮሪደር ዓለማዊ ልማት ብቻ ሳይሆን መንፈሳዊ ጽድቅም ነው ይላል። ይህን ታላቅ ተቃርኖ በቲዎሬቲካል ፍሬምወርክ ለመመልከት ዘ ታይራኒ ኦፍ ኤክስፐርትስ የሚለውን መጽሐፍና በዛ ውስጥ የሚጠቅሳቸውን ሁለት ኢኮኖሚስቶች መመልከት ይኖርብናል። እነዚህ ጽንፎች ላይ የቆሙ ሀሳቦችን የሚያራምዱ ኢኮኖሚስቶች ፍሬድሪክ ሄግ እና ገነር ሚርዳል ናቸው። በጣም የሚገርመው በ1974 ኖቤል ሁለቱንም በኢኮኖሚ ዘርፍ ሸልሟቸው ነበርና የእኛን መንግስቶች አይምሯቸውን ለመረዳት ሚራልዳል የሚላቸውን ነገሮች አጽንኦት መስጠት ያስፈልጋል። ይህ ሰውዬ በአጭሩ ምንድነው የሚለው ህዝብ ሸክላ ነው፣ መንግስት ደግሞ የሸክላ ሰሪ ነው ብሎ ነው የሚያስበውና እዚህ ጋር መንግስት ሲል ግን ኤክስፐርቶችን ነው እያለን ያለው። ህዝብ ማህበራዊና ኢኮኖሚ ሁሉም ጉዳዮች በኤክስፐርቶች አማካኝነት ከላይ ወደ ታች ወደ ህዝብ መውረድ አለበት ነው የሚለው። በአጠቃላይ ሚርዳል የሚለው በኤክስፐርቶች ዘዋሪነት ህዝብን እንደ መገልገያ ዕቃነት ተጠቅመው ነው የተሻለ ሀገር የሚፈጠረው የሚል ነው። በዚህ ውስጥ የግለሰብ ነፃነት የሚባሉት ነገሮች ቦታ የላቸውም። ኤግዛክትሊ የኛ ሀገር መንግስታት እንደሚያደርጉት ማለት ነው። ፍሬድሪክ ሄግ ደግሞ ከዚህ በተቃራኒ ምን ይላል? ድህነትን ለማሸነፍ ሆነ ለማንኛውም በጎ ነገር መቅድሙ የግለሰብ ነፃነት የሚል ነው እና ስርዓቶች ማህበረሰብ ሪዲፋይን ለማድረግ የሚሄዱበት ሙከራ በጣም ያነውራል። በሄግ ሀሳብ መሰረት ካዛንቺስ ኦር ሰፈራቸው በኮሪደር ምክንያት የፈረሰባቸው የአዲስ አበባ ከተማ ነዋሪዎች ፕሮጀክቱ ከመጀመሩ በፊት ምንድነው ፍላጎታቸው ተብሎ መጠየቅ አለባቸው ነው የሚለው እና በአጠቃላይ ሄግ የሚለው ሁላችንም የእውቀት ውስንነት ስላለብን ኤክስፐርቶች ወይም መንግስታት ለህዝቡ ሊሆን የሚገባውን ነገር መረዳት ሊቸግራቸው ስለሚችል የግለሰቦች ድምጽ ሊደመጥ ይገባል የሚል ነው። የሀገራችን መንግስታት አውቆም ሆነ ሳያውቁ የሚከተሉት ገነር ሚርዳል ደግሞ መሰረታዊ ፍላጎቱን ለማሟላት የሚውተረተር ድሃ ሊለማበት የሚችል መንገድ የመረዳት አቅም የለውምና ባለሙያዎች የሚሉትን ነገር ዝም ብሎ መቀበል መፈጸም አለባቸው የሚል ነው። ስሙ በእናታችሁ ስሙ። Most people would want to be me. They may think they would want to be me, but they don't know. They don't understand. I mean, my mind is a storm. How are you doing? I mean, overall okay. In the grand scheme of things, I can't complain. You get lonely?
Sometimes, but my kids and friends keep me company. So not existential. There are many nights I sleep alone. I don't have to, but I do. ይገባችኋል? ልንገራችሁ፣ ይገባችኋል? እውነት እንግሊዘኛው ማለት አይደለም፣ ህይወት ፖይንት ኦፍ ቪው፣ እይታችን፣ ምልከታችን፣ ለዚህች ዓለም ያለን አመለካከት ከገባን፣ እውነቴን ነው ብላችሁ እኔ ውስጥ ያለውን ሰላም እንዲጋባባችሁ ትፈልጋላችሁ ወይ? ልንገራችሁ፣ ከገባችሁ ዲስ ጋይ የምታውቁት ነው በዓለማችን richest person on the earth አይደል? ብቸኝነት ይሰማዋል። እሺ፣ በነገሮች ላይ ደስተኛ አይደለም። ከተናገረው ውስጥ የተወሰነውን ጠቀስቀስ ስላድርግላችሁ። ብዙ ሰዎች እንደኔ መሆን ይፈልጋሉ፣ ግን አይገባቸውም። በነገራችሁ አይገባቸውም። እውነቱን ነው። እሱ ሲናገር እኔ ማን ትዝ ብለኝ ታውቃላችሁ? ልበ አምላክ ዳዊት መዝሙር 90 ሁሉ ኖሮኝ ልቤ ሲፈራ አይቼዋለሁ። ሁሉ ኖሮኝ ገብቷችኋል? ትርጉሙ ዕቁባቱም፣ ብሩም፣ ገንዘቡም፣ ሀብቱም ሁሉም ነገር ኖሮት ልቡ ሲፈራ አይቶታል። it's the same thing ኤለን ሙስክ ነው በእኛ ዘመን። ይህን ያነሳሁት ለመሰላችሁ ኢትዮጵያውያን አንደርስታንድ ከድህነት ከተለያዩ ካመጣጣችን ከእናት ከአባቶቻችን ስህተት you guys desperate, all of us is desperate for money። ገንዘብ አያስፈልግም እያልኩኝ አይደለም። ቅዱስ ጳውሎስ ያለው በመጠኑ አለበለዚያ ትክለፈለፋላችሁ ምርት እንደበላ ውሻ። this guy ማረግ አይጠበቅብኝም ለሆነ አይገባም ነበር፣ ግን ብቻዬን ነው ምተኛዋል። ብዙ ጊዜ ብቻዬን ነው ምተኛው። ውስጡ የብቸኝነት ስሜት ይሰማዋል። ገንዘብ የማይሞላው ሌላ የጎደለ ነገር እንዳለ ገብቶታል። ለዛ ነው ልበ አምላክ ዳዊት ሁሉ ኖሮኝ ልቤ ሲፈራ አይቼዋለሁ፣ አንተ መታመኛዬ ነህ ያለው እሱ። ዞሮ ዞሮን የማነሳው ለመሰላችሁ ኢትዮጵያ ውስጥ እያንዳንድሽ ታውቂዋለሽ ለገንዘብ ያለሽ ምልከታ፣ ገንዘብ ሲባል እንዴት አይምሯችሁ ነቃ እንደሚል፣ እንዴት ለሃጫችን እንደሚዝረከረክ ሁሉሽም ታውቂያለሽ። አንዳንድሽ ገንዘብ ፍለጋ ብለሽ የምትሄጂበት የራስሽ ሾርት ከት አለ። ከዛ ከተዋረደ መልአክ እንኳን የሆነ ነገር ቢገኝ ወደዛ አካባቢ የምትልከሰከሱም አላችሁ። አያችሁ አይደል? እሱ እንኳን አለበት ተብሎ የሚታማ ሰው ነው። ምንም ጭንቅላት ቢኖረው፣ ምንም ጂኒየስ ቢሆን፣ ምንም ሮኬት የሚያመጥቅ ሰው ቢሆን at the same time ለጥልቁ ዓለም አንዱ ተገዥ ነው ተብሎ ይታመናል። ግን ደስታ የለም፣ በረከት የለም። ገንዘቡ አለ፣ የአይምሮ በረከት የለም። ፎቁንም ቆልለው ምኑንም አዝረክርከው ይሄ ፒስ ኦፍ ማይንድ ከሌለ ያ ሁሉ ኮተት ያ ሁሉ ሀብት ምን ያረግልሃል ነው። ወደ ኢትዮጵያ ሕዝብ ልምጣ። እንዳትሰሩ አገራችሁ እንዳትገነቡ አይደለም። at the same time እኔ ያለኝን አምቢሽን ታውቃላችሁ ለሀገሬ። ግን በዚህ ደግሞ ኢትዮጵያን መለወጥ የሚችሉ ብዙ ሀብቶችን በስርቆት መልክ በምንም መልክ ወስደህ ለጊዜው ሊመስልህ ይችላል፣ ግን የሰላም እንቅልፍ የለም። ይሄው ኤለን ሙስክ ተናገረ። አተኛም፣ የአእምሮ ሰላም የለም። ስለዚህ ያ ሁሉ ኮተት አያስፈልግም ማለት ነው። ምክንያቱም ያ የወሰድከው የዘረፍከው ኮተት ወይንም ብር በለው ምን የመጣበት መንገድ ትክክለኛ ስላልሆነ do you think እግዚአብሔር አምላክ አይን የለውም አያይም ብለን ያሰብከው ሰብስበት ይዘዋል፣ ግን ሰላምን ይነሳባል። ሰው ምንም ነገር ደግሞ የአእምሮ ሰላም ከነሳ ምን ያደርግልሃል? በአንተና በአንድ የኔቢጤ መሃል ያለው ልዩነት የኔቢጤው በሰላም እንቅልፍ ተኝቶ ያድራል፣ አንተ ግን አፍጠ ነው የምታርፍ። ብቸኝነት ይሰማል፣ ሎንሊነስ። እሱም ያለ ይህንን ነው። ግን አይ ኦኬ ያለው ያ አም ኦኬ፣ ግን ልቤ ሲፈራ አይቼዋለሁ አለ እንደ ልበ አምላክ ዳዊትና ይሄን ያነሳሁት ምንድነው? ብሩም ያላችሁ የተወሰነውን የሆነ ነገር አድርጉና ወዲያው አይምሯችሁ ሲታከም ይታወቃችኋል። ዝም ብላችሁ አትስገብገቡ። ብሩም የሌለ ይህ ላንተ ትልቅ ትምህርት ነው።
ብር እንደሚያስፈልገው ሁሉ ግን ለብር ብለህ በወንድምህ አናት ላይ በዘመድ አናት ላይ በዘመድ ህይወት ላይ ወስነህ ብርን አስቀድመህ ወደፊት ከመጣህ መጨረሻ ላይ ልክ እንደዚህ ሰውዬ ቆዝመህ ነው የምትቀመጠው። ብር ያንተን የአእምሮ ሰላም ፊክስ ሊያደርገው አይችልም። ተረዳዳን? ልቦና ይስጠን። ይኸውላችሁ ትልቁ ነገር የሰው ልጅ ከዚህ ከቁሳቁስ በተጨማሪ መንፈሳዊ ህይወቱ ጠንካራ መሆን አለበት። በተቻለ መጠን ሰው ከአምላኩ ጋር መቀራረብ፣ መነጋገር መቻል አለበት። ነጮች ደግሞ በመንፈሳዊ መንገድ በጣም ደካሞች ናቸው ብለን የምናስባቸው እንግዲህ እንደኛ እይታ ነው። እነሱ ጋር ያለውን አናውቅም። በእኛ እይታ ግን ደካሞች ናቸው ብለን ለምናስባቸው እነሱ ጋር ደግሞ ለማናውቀው ዓለም ደግሞ ሊኖራቸው ይችላል። ነገር ግን ሰው ልጅ መሆን አለበት በመንፈሳዊ መንገድ ጠንካራ መሆን አለበት። በመንፈሳዊ ነገር ቁሳዊ ነገር ላይ እንደምንስገበገበው ሁላ ትንሽ ነገር ለፈጣሪ ብንሰጥ ለእግዚአብሔር ብንሰጥ ሰላም እናገኛለን። ትልቁ ነገር እሱ ነው ለሰው ልጅ። በዚህ በዓለማዊ መንገድ ሲጎዱ ሰው ልጅ በተለያየ መንገድ በዚህ በዓለማዊ ህይወቱ ሰው ሲጎዳ የሚታከመው ህክምናው ትልቁ ሆስፒታል መንፈሳዊ መንገድ። ስለዚህ ሰው መንፈሳዊ መንገዱ እግዚአብሔርን ከያዘ ይታከማል። ለእግዚአብሔር ከነገራችሁ ሸክማችሁ ይቀላል። ለሱ ከነገራችሁ ሸክማችሁ ህይወታችሁ በጣም ቀላልና በጣም ቀላል ይሆናል፣ የተስተካከለ ይሆናል። የዓለማችን ቢሊየነር ነው፣ የዓለማችን ነምበር 1 ባለሀብት ነው። ነገር ግን ሰላም የለውም። ሰው ይናፍቀዋል። ብቻውን ነው የሚተኛው፣ ብቻውን ነው የሚኖረው። ከሰው ጋር ማውራት መናገር ይፈልጋል፣ ሰው የለውም። በጣም በርካታ ሰዎች በሀገራችን ደረጃ ራሱ ከሰው ጋር ማውራት እየፈለጉ፣ ከሰው ጋር መወያየት እየፈለጉ፣ ከሰው ጋር መጫወት መሳቅ እየፈለጉ ሰው አጥ ብቻቸውን የቀሩ ሰዎች አሉ። ብቻቸውን። የራሳችሁ ጊዜ ያስፈልጋል። አሁን ያስፈልጋል። እና ከፋሚሊ ጋር ከጓደኞቻችሁ ጋር ደግሞ ጊዜ ያስፈልጋችኋል። ጊዜ ያስፈልገናል። ሰው ብቻውን ሊኖር አይችልም። ሰው ከሰው ጋር ነው የሚኖረው። በጣም ጤናማ አእምሮ የሚኖራችሁ። ስለዚህ ሀብት ያስፈልጋችኋል። አሁን ያስፈልጋል። ሰው ልጅ ግን ራሳችሁን ገላችሁ አይደለም፣ ራሳችሁን አጥታችሁ አይደለም። ትልቁ ጤና ደግሞ የአእምሮ ጤና ነው። አእምሯችሁ ካላረፈ ምንም እረፍት የላችሁ። ስለዚህ ሁላችንም እንሰብሰብ፣ ራሳችን እንይ። ገንዘብ እንደምንፈልግ ሁላ ሰላማችንን እንፈልግ። ለገንዘብ ፍለጋ የምናደርገው ጥረት እንዳለ ሆኖ ሰላማችን ለመፈለግንም እንደዛው እንጣር፣ እንልፋ። ወደ እግዚአብሔር እንቅረብ። በመንፈሳዊ መንገድ ራሳችንን እናክም። የዛሬ መልእክታችንና ቪዲዮቻችን ይህን ይመስሉ ነበር። ባላችሁበት ዓለም ዳርቻ ሁሉ ሰላም፣ ፍቅር ይብዛላችሁ። ሰላም ለምድራችን ይሁን።